በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 12 እንኳን ለባህሪ ሐሳብ ለተባለ የዘመን መቁጠሪያ ባለቤት ለሆነ ለአባታችን ለዲሜጥሮስ የልደቱ በዓል በሰላም አደረሳችሁ አደረሰን። ሰላም ለእናንተ ይሁን። ውድ የቻናል ቤተሰቦች እንደምን አላችሁ? እናለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። ለቤቴ አዲስ የሆናችሁ ሰብስክራይብ ለማድረግ ቤተሰብ ይሁኑ። ዲሜጥሮስ የባህሪ ሐሳብ የተባለው ድንቅ የሆነው የዘመን መቁጠሪያ ሰርቶ ያዘጋጀው ይህ ቅዱስ አባት ነው። አባቱ ከአርማስቆስና ከእናቱ አላሪያ መጋቢት 12 ቀን ተወለዱ። አስቀድሞ መጻሕፍትን ያልተማረ ሕዝባዊ ገበሬ ስለነበረ በወላጆቹም የወይን አትክልት ቦታዎች ይሰራ ነበር። በትንሽ እድሜው ልዕልተ ወይን የምትባል ሚስት አጋቡት። እርሷም ያጎቱ ልጅ ነበረች። ባልና ሚስት ሆኖ በአንድ አልጋ አብረው እየተኙ ነገር ግን በግብር ሳይተዋወቁ መልአክ እየጋረዳቸው እየጠበቃቸው ለ48 ዓመታት አብረው ኖሩ። ድንግልናቸውን ንጽህናቸውን እየጠበቁ ሲኖሩ ይህ ምስጢራቸው ከእግዚአብሔር በቀር ማንም የሚያውቅ የለም። ከሐዋርያው ማርቆስ ቀጥሎ በእርሱ መንበር 11ኛው ሊቀ ጳጳስ የነበረው አቡነ ዮልያኖስ እረፍት በደረሰ ጊዜ መልአኩ ተገልጦለት ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ፣ ካንተ በኋላ ሊቀ ጳጳስ የሚሆነው እርሱ ነውና ያዘው አለው። በዛችም ቀን ዲሜጥሮስ ወደ አትክልቱ ቦታ ገብቶ ሳለ ያለ ጊዜዋ አፍርታ ያፈራች የወይን ዘለላ አገኙ። እርሷም ይዞ የወይኑ ዘለላ ለሊቀ ጳጳሳቱ ሰጥቻቸው በረከት እቀበላለሁ ብለው አስቦ ወደ አባ ዮልዮስ ዘንድ ሄደ። በመንገድም ሳለ ሊቀ ጳጳሱ አባ ዮልዮስ አረፈው። ጳጳሳቱና ሕዝቡ ሊቀብራቸው ሲወስዳቸው አገኛቸው። እርሳቸውም ከማረፍ በፊት ከእርሳቸው በኋላ ማን እንደሚሾም ለሕዝቡ ምልክት ነግራቸው ነበር። ይኸውም ያለ ጊዜው ያፈራችው የወይን ዘለላ ይዞ የሚመጣውን ሰው በእኔ ቦታ እንድትሾሙት እግዚአብሔር መልአክ አዞኛል ብሎ ነግራቸው ስለነበረ አሁን ሊቀብሩ ሲወስዳቸው ዲሜጥሮስ ያለ ጊዜዋ ያፈራችው የወይን ዘለላ ይዞ ሲመጣ አገኙትና ከቅብራቸው በኋላ ወሰዱት። በሐዋርያው በቅዱስ ማርቆስ መንበር 12ኛ ሊቀ ጳጳስ አድርገው በተለመደበት ዕለት መጋቢት 12 ሾሙት። ከሹመቱ በኋላ በቁርባን ጊዜ ጌታችን በግልጽ ያየው ነበር። የሰዎች ሁሉ ድብቅ ኃጢአት በግልጽ ይታየው ስለነበረ የበቃውና ያልበቃው እየለየ ንስሐ ይሰጣቸው ነበር። በኃጢአት ውስጥ እንዳሉ እንዲሁም በድፍረት ወደ ስጋው ወደሙ እያቀርባቸውም ነበር። በዚህ ብዙዎቹ በቅድስና ጠበቃቸው። ነገር ግን ክፉዎች ቀንቶበት ራሱ ሚስቱ አግብቶ ገልሞታ ይዞ ሳለ ድንግልን ሳያገባው በወንጌል ማርቆስ ወንበር እየኖረ ብለው አሙት። በዚያን ጊዜ መልአኩ ቅዱስ ሚካኤል ተገልጦለት
በአንተ በሚስት መካከል ያለው ቅድስና ለሕዝቡ ግለጣላቸው አለው። ዲሜጥሮስም ከቅዳሴ በኋላ ሰው እንደተሰበሰበ ደመራ አስደምሮ ልብስ ተክህኖን እንደለበሰ የሚነደው እሳት ውስጥ ገብቶ መጸለይ ጀመረ። በእሳት ውስጥ እንዳለ ከእሳት ፍም አንስቶ በሚከናነብበት ቀጽላ አድርጎ ሚስቱንም ጠርቶ መጎናጸፊያሽን ዘርጊ አላትና በመጎናጸፊያዋ የእሳት ፍሙን ጨመረ። ነገር ግን የእርሷም ቀጽላና የሚስቱንም መጎናጸፊያ ምንም እሳት አልነካውም ነበር። በእሳቱ መካከል በአንድነት እየጸለዩ በቆሙ ጊዜ ሕዝቡ ይህን ተመልክቶ እጅጉን አደነቁ። እርሱም የእሳት ፍም እያነሳ ቢረጭውም ሐሜተኞቹ ብቻ እየመረጠ አቃጠላቸው። ሕዝቡ ቅድስናውን ንጽሕናውን አይቶ በመጸጸት ይቅር በለን ብለው ይቅር ብሏቸው ስለ ኃጢአታቸው ጸለየላቸው። ቅዱስ ዲሜጥሮስ የተአምራቱን ምስጢር በጠየቁት ጊዜ እንዲህ አላቸው። ይህ ስራ የሰራሁት ከንቱ ውዳሴ ሸሽቼ አይደለም። እናንተ እኔን አማችኋኛል። እኔን አምታችሁ እንዳትጎዱ ከዚህ ሴት ጋር በመካከላችን ተሰውሮ ያለው ምስጢር ይገልጥላቸው ዘንድ የእግዚአብሔር መልአክ ስላዘዘኝ ነው አላቸው። እርሷም የአባቴ የወንድም ልጅ ናት። በሕፃንነት አባቷ ስለሞተ በአባቴ ቤት ከኔ ጋር አደገች ብሎ ሁሉንም አጫወታቸው። ቅዱስ ዲሜጥሮስ መንፈስ ቅዱስ አድሮበትና የብሉይና የሐዲሳት መጻሕፍት ሁሉ አንብቦ ተረጎማቸው። ብዙ ምስጢራትንም ተገለጠለት። ባሕሪ ሀሳብ የተባለውን ድንቅ የሆነው የዘመን መቁጠሪያ ሰርቶ ያዘጋጀው ይህ ቅዱስ ዲሜጥሮስ ነው። ቅዱስ ቤተ ክርስቲያን ይህ ጻድቅ በመንፈስ ቅዱስ መሪነት የቀመረውን ይህን የዲሜጥሮስን ቀመር በሚገባ እየተጠቀመችበት ነው። በዚህ የቀን አቆጣጠር ቀመር መሰረት የደብረ ዘይት የሆሳዕና ትንሣኤ የትንሣኤና የጰራቅሊጦስ በዓል ሁልጊዜ በየዓመቱ እሁድ አይውጣ። ስቅለቱ ሁልጊዜ ከአርብ አይውጣ። የጌታችን ዕርገት በዓል ከሐሙስ አይውጣ። ዲሜጥሮስ በእግዚአብሔር ፍቃድ ይህን አዘጋጅቶ ሊጨርስ ለኢየሩሳሌም፣ ሮም፣ ለኤፌሶን፣ ለአንጾኪያ አገሮች ላከላቸው። ጻድቁ አባታችን ዲሜጥሮስ አርጅቶና ሸምግሎ በደከመ ጊዜ ሕዝቡ በአልጋ ላይ አስቀምጠው ተሸክሞ ወደ ቤተ ክርስቲያን ያደርሱት ያስተማራቸው ነበር። ቅዱስ ዲሜጥሮስ በተወለደው በ115 ዓመቱ በጥቅምት 12 በታላቅ ክብር አርፏል። በመዝገበ ቅዱሳን መጻሕፍት የዘመን ባለቤት ጌታ ቢሆንም ዘመን ቀምሮ አቡሻክ ደግሞ እሱም በገለጸላቸው መጠን ቀምረው ያስቀመጡልኝ አባታችን ዲሜጥሮስ ማሰብ ማስታወስ እና ማክበር ተገቢ ነው። አባታችን ወራዊ መታሰቢያ ወር በገባ በ12 ሲሆን የተወለዱ መጋቢት 12 ቀን የእረፍታቸው መታሰቢያ ጥቅምት 12። የጻድቁ አባታችን የዲሜጥሮስ የጸሎት በረከቱ አይለየን። የጻፍልኝ ስራቅ ተክለ ጻድቅ የተዋሕዶ ልጅ ፌች 17/2018 ቃልዎት ያሰማል። አባታችን ረድኤት በረከት ይደርብን። አሜን።